ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖል ዝማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ማክሰኞን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን በሰላም ተመለሳችሁ። አዲሶች ለመጀመሪያ ጊዜ ለማታቁኝ መሀሌት እባላለሁ። ሰው ሊተርፍበት ከማይችል የውሃ መጥለቅለቅና በውሃ መወሰድና ከአጥንት ከማይተርፍበት የመኪና አደጋ ተርፌ ለክርስቶስ ምስክር የሆንኩኝ ነኝ። በሰው በስጋ ለባሽ ፈቃድ ሳይሆን በራሱ በባለቤቱ በኢየሱስ ክርስቶስ ፈቃድ እና ዛሬ ወደ እናንተ ከ2 ወር ወይንም ከ3 ወር በላይ ነው ቪዲዮ ከሰራሁኝ። በእርግጥ ከ2 ቀን በፊት የዳንኩበትን ቀን እንዲሁ ምስክር ለመሆን ብቅ ብዬ ነበረ። አሁን ግን ወደ ዩቲዩብ ተመልሻለሁኝ። ያው አንዳንድ ነገሮች ከአቅም በላይ ቢዚ ሲያደርጉ እረፍት የምትወስዱበት ነገር አለ። እረፍት የምትወስዱትም እግዚአብሔርን ማናገሪያ ሰዓት ሊሆን ይችላል። ከእግዚአብሔር ጋር የምታሳልፉት ሰዓት ሊኖር ይችላል። እግዚአብሔር በነገራችሁ ነገር ላይ ይሄ ድምጽ ያንተ ነው ወይ ብላችሁ ራሳችሁን ገዝታችሁ የምትጸልዩበት ሰዓት ሊሆን ይችላል። ብቻ የዝምታም የመናገሪያም የድንጋይ የመወርወሪያም ቃልም የማውጫ ሁሉም ጊዜ አለው ይላል አይደለም ሰለሞን? ለሁሉም ጊዜ አለው። የዝምታ ጊዜ አለው፣ የመዝሙር ጊዜ አለው፣ የደስታ ጊዜ አለው፣ የለቅሶም ጊዜ አለው ይላል እና እነዛ ጊዜዎች አንዳንዴ ጸጥ የምንልባቸው ጊዜዎች ይኖራሉ። እግዚአብሔርን ለማዳመጥ ማለት ነው። የእግዚአብሔር ድምጽ በጣም ከጩኸት መካከል ስለማይሰማ ጸጥታ የሚያስፈልግበት ጊዜ አለና ዛሬ ወደ እናንተ የቀረብኩትኝ የተለያየ የመጽሐፍ ቅዱስ ክፍሎችን እንድናይ ነው። ያው መቼም ከመጽሐፍ ቅዱስ ውጪ ሌላ ነገር የለም አይደል? ህይወታችን የተመሰረተው በሱ ላይ ነው። ይህንን ሚስጥር ስናቅ ብዙ ነገሮችን በራሳችን እናስተካክላለን። የእግዚአብሔር ቃል ካለ በብዙ ማሸነፍ አለ። ውጊያ አይኖርም አይደለም። የጠላት ስራ ይቆማል ማለት አይደለም። ነገር ግን እግዚአብሔር ከእናንተ ጋር ከሆነ እግዚአብሔር ያሸንፋል። ሁልጊዜም አሸናፊ ስለሆነ ማለት ነው። ሰይጣንን የዛሬ 2000 ዓመት በፊት በመስቀል ስላሸነፈ ጌታችን መታመኛችን ኢየሱስ ክርስቶስ አሸናፊዎች ነን። ግን ይህን ምስጢር ስላላወቅን ሁል ቀን እንደ ተሸናፊ እንደ ቪክቲም እንኖራለን ማለት ነው። የክፉ ሐሳብና የክፉ ዕቅድ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የታሰረ ይሁን። እኔንም ልጆቼንም ቤቴንም አካባቢንም አዳማጮችን ሁሉ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ደም ሰይጣን ሊቋቋመው በማይችለው በክርስቶስ ደም እሸፍናቸዋለሁ። አብራችሁን ቆዩ። አብረን እናዳምጥ። አብረን የእግዚአብሔርን ነገር እንነጋገር። አባት ሆይ በልጅነት የሰጠህንን ስልጣን ሁሉ ፕራክቲስ እንድናደርግ በእውነት እንድንመራበት እንድትረዳን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ጠላታችን ሰይጣን እንድናውቀው የማይፈልገው ድንገት ዛሬ በተለያየ ችግር፣ በተለያየ ፍርሃት፣ በተለያየ ህመም ውስጥ በአእምሮ መጨነቅ፣ በአእምሮ መክበድ፣ በሰውነት መድከም የተለያየ ለሰው የማንነግራቸው እግዚአብሔር እንዳስተምር የፈለገው እነዚህን አይነት ችግሮችን በተመለከተ ነው። የጭንቀት መንፈስ፣ የህመም መንፈስ፣ የድካም መንፈስ፣ የዲፕሬሽን መንፈስ፣ እነዚህን ነገሮች እንድንነጋገር እግዚአብሔር ይፈልጋል። በሳይንስ ስም አላቸው፣ በመንፈሳዊ ሁኔታ ደግሞ እርኩስ መንፈስ ነው የምንለው። ማናቸውም ጭንቀት፣ ማናቸውም የእግዚአብሔር ያልሆነ ነገር። ምክንያቱም እግዚአብሔር ምን አለ? የፍርሃት መንፈስ አልሰጠኋቸውም። ፍርሃት እኛ ጋር ካለ፣ መጨነቅ እኛ ጋር ካለ፣ የጭንቅላት መክበድ መድከም እኛ ጋር ካለ ከኛ ፓወር በላይ የሆነ አንድ ፓወር እላያችን ላይ ተኝቷል ማለት ነው። ህመም፣ እነዚህ ነገሮች ሁሉ በእግዚአብሔር ቃል ስናያቸው መንፈሳዊ ውጊያዎች ናቸው። መንፈሳዊ ውጊያን ታዲያ እንዴት ልናሸንፈው እንችላለን? መንፈሳዊ ውጊያን አምላካችን አሸንፎ እንድናሸንፍ አድርጎናል። ኢየሱስ ክርስቶስ አሸንፎ አሸናፊዎች እንድንሆን ብዙ አይነት ስልጣን ሰጥቶናል። ነገር ግን ለኛ አይመስለንም። ለማለት ኃይልን በጠላት ላይ ሰጥቷቸው ፕራክቲስ እንድናደርገው ማለት ነው። ኃይልን በጠላት ላይ ሲሰጥ ጠላትን እንድናዘው ማለት ነው። ሂድ ከኛ ጋር እንድንለው ያንን ስልጣን ሰጥቻቸዋለሁ አለ። ሰጥቷቸው ለነከል ያላለ ይሰማል። ስለዚህ መታመምን፣ መታሰርን፣ እርግማንን
የተለያዩ መንፈሳዊ ውጊያዎችን በእግዚአብሔር መንፈስ መዋጋት እንችላለን። ዛሬ ያንን ነው የምናየው። ሁሉ ቀን የጥያቄ ምልክት የሆነ ነገር ኖሮን እግዚአብሔር ሊሰጠን የማይችል የሚመስለን ነገር ካለ አንደኛ ነገር የጎደለን አንድ ነገር ነው፣ የእግዚአብሔር ቃልና እምነት። ቃሌ በእናንተ ውስጥ ቢኖር የፈለጋችሁትን ነገር ጠይቁ። ቃሉን ስንይዘው ሰይፍ ያዝን ማለት ነው። ቃሉን ስንናገረው ሰይጣንን አረድ ነው ማለት ነው። ቃሉን ስናወጣ ካፋችን ዲክሌር ያደረግን ማለት ነው፣ አዋጅ አወጅን ማለት ነው። ስለዚህ እግዚአብሔርን ስንጠይቀው ከቃል ውጭ ስለምንጠይቀው እግዚአብሔር እንዳለን አይደለም ማለት ነው የምንጠይቀው። ቃሌ በእናንተ ውስጥ ቢኖር የፈለጋችሁትን ማለት ምንድን ነው? ጤናን፣ የሚያስጨንቀንን ነገር፣ ስለ ስራችን፣ ስለ ኑሯችን፣ ስለተለያየ ነገር እንድንጠይቀው ማለት ነው። ነገር ግን በዚህ ሁኔታችሁ ላይ ሰው አላገዘኝም ሳይሆን እግዚአብሔር እንዲያግዘን ምንድነው ማድረግ ያለብን? ከእግዚአብሔር ጋር ዳይሬክት ግንኙነት እንዲኖር ምንድነው ማድረግ ያለብን? የመጀመሪያው ነገር የእግዚአብሔርን ቃል፣ እግዚአብሔር ምን ብሏል፣ ምን ቃል ገብቶልናል። ምክንያቱም የእግዚአብሔር ቃል ስለማዋሽ ቃል ገብቶልን ከሆነ ያንን ቃል የምንጠቀም ከሆነ ይሰራል ማለት ነው። የሚሰራ ነው። ከሁለት ቦታም የሚቆርጥ ሰይፍ ነው ይላል አይደለ? እግዚአብሔር እንዳስተምር የፈለገው ነፃ መውጣት ነው። ነፃ መውጣት ማለት ነው ማለት ነው። ነፃ መውጣት ማለት ከሆነ ከታሰርንበት ነገር ፍሪ መሆን ማለት ነው። በሽታ ሊሆን ይችላል፣ የተለያዩ ነገሮች በእግዚአብሔራዊ መንገድ ያልተሰሩ ነገሮች ሊሆኑ ይችላሉ። ያንን ብሬክ አድርጎ ፍሪ መሆን ማለት ነው። ያንን የምንችልበትን ነገር ነው ዛሬ የምናየው ብላለን። የእግዚአብሔርን 7 መድኃኒት በማድረግ የእግዚአብሔር 7 መድኃኒቶች ምንድን ናቸው? የእግዚአብሔር 7 ነገሮች ምንድን ናቸው? የእግዚአብሔር 7 ነገሮች እግዚአብሔር በ7 ቁጥር በጣም ኃይለኛ ነገር አለው። 7ቱ የቤተክርስቲያን መናፍስት ሲል እናያለን። 7 ኮከብ ያለው ስንል እናያለን። ብዙ ነገር በ7 ቁጥር ላይ ያለ 7 ነገር ዛሬ ያሳያችኋለሁ። ጠላት የሚፈልገው ማን እንደሆነ እንዳናውቅ ነው። የመጀመሪያ የጠላት ዋና ስራ ማን እንደሆነ፣ ማህሌት ማን እንደሆነች፣ በእግዚአብሔር ምን አይነት ተወዳጅነት እንዳላት፣ አምላኳ ምን ያህል የሚወዳት እንደሆነች ወይንም አምላኳ መኖሩን የማታውቅ ሰው እንድትሆን ነው ሰይጣን የሚፈልገው። የመጀመሪያ ፍላጎቱ ነው ማንነታችንን እንዳናቅ፣ በእግዚአብሔር ያለንን ስልጣን እንዳናቅ ማለት ነው። ያንን ካላወቅን የፈለገውን ያህል ይጫወትብናል። ግን ማንነታችንን ካወቅን ያለንን ፓወር እናውቀዋለን። አለ ፓወር የተፈጠረ ሰው የለም። እግዚአብሔር ፓወሩን በልጁ በወዳጁ አድርጎ ሰጥቶናል። ኃጢአታችንን በቀራንዮ ደም ይቅር ብሎ በኢየሱስ ክርስቶስ የተሰጠንን ስልጣን ስናውቀው ኢየሱስ ክርስቶስ አጋንንትን ውጣ እያለ ያዝ እንደነበረው አንተ እርኩስ መንፈስ ከዚህ ሰው ውጣ፣ ከራሴ ውጣ፣ ከቤቴ ውጣ፣ ከመንገዴ ውጣ ማለት እንችላለን። ይሰማል። እግዚአብሔር ጋር መልካም ግንኙነት ደግሞ አለ እንቅፋት የሚኖርብን እነዚህን አሁን የምነግራችሁን 7 ነገሮች ስናደርግ ነው ማለት ነው። አሁን ለምሳሌ መዳን የሌሎች እንጂ የኛ አይመስለንም። ማዳን የሌሎች እንጂ የኛ አይመስለንም። ለነከሌ የተሰጠ እንጂ ለኛ የተሰጠን አይመስለንም። ነገር ግን ኢየሱስ ክርስቶስ ሲናገር ኃይልን ሰጠኋችሁ። ለነማ? ለሁላችሁ። ምን ላደረገ ሰው? ላመነ። እነከሌ እንዲህ ቢያደርጉልን፣ እከሌ ጋር ሄጄ እንደዚህ ቢሆንልኝ፣ እዚህ ጋር እኔ ጋር ያለ የእግዚአብሔር ጋር ብልሽት የትም ቦታ ብሄድ አይሰራም። እከሌ እጁን ስለጫነብኝ ምናምን አይሰራም። እኔ መጀመሪያ ራሴን ማስተካከል ያለብኝ ከእግዚአብሔር ጋር ያለኝን ግንኙነት ማለት ነው። ከእግዚአብሔር ጋር ያለን ግንኙነት ማለት ምንድን ነው? ኢየሱስ ክርስቶስ ለእኔ ለአንቺም ለሁሉም ስልጣን እንደሰጠን ታውቃላችሁ። ለሁላችን አለማዳላት፣ የዛ ስልጣን ተጠቃሚ ከሌ አይደለም፣ እያንዳንዳችን ነን። ነገር ግን ይህን ነገር አናውቀው። ክርስቶስ የተሰጠንን ነገር አለማወቅ ነው። ነገር ግን እንዳልተሰጠን እንለምናለን። ስጠን ብለን ማለት ነው። ስጠን እባክህን፣ ኃይልን ስጠኝ፣ በክፉ መንፈስ ላይ ኃይልን ስጠኝ፣ በሚያስደግሙብኝ ላይ ኃይልን ስጠኝ፣ በተሰረኩት ነገር ላይ ኃይልን ስጠኝ፣ በዞረው ስሜ ላይ። ኦልሬዲ ግን የዛሬ 2000 ዓመት እሱ ስልጣን ሰጥቶናል። ቃሌን ብትሰሙ የፈለጋችሁትን ነገር ጠይቁ። እንዴ የፈለጋችሁትን ነገር ጠይቁ። ቃሌን ብትሰሙ፣ ቃሌ በእናንተ ውስጥ ቢኖር። እንዴ ቃሉ በእኛ ውስጥ የሚኖርበት ምክንያት ምንድነው? ሰይጣንን በእኛ ተረት ልንዋጋው አንችልም። እኛ በፈጠርነው አእምሮአችን፣ ስጋ አእምሮ በፈጠረው ነገር ልንዋጋው አንችልም። ኢየሱስ ክርስቶስ በቃሉ ከተዋጋው፣ መጽሐፍ ቅዱስ እንዲህ ብሏል ተጽፏል ካለ ያንን መሰረት ይዘን ነው ሰይጣን ልንገስጸው የምንችለው። በጌታ በኢየሱስ ክርስቶስ ስም ለምሳሌ እንዲያደርጊ ክፉ ነገር ሲያመጣ ነው እንዲያታደርግ ይላል መጽሐፍ ቅዱስ ስትሉት ለሰይጣን መልስ ሰጣችሁት ማለት ነው። ከሰይጣን ጋር ሌላ ወሬ ትርፍ አይሰራም። በቃሉ ግን ይሰራል፣ ማባረር ይቻላልና እግዚአብሔር እንዲሰጠን እንዲያደርግልን የምንፈልገው ነገር አለ። ነገር ግን ሰጥቶናል።
ሰጥቶናል። ድጋሚ የሚሰጠን ነገር የለም። በተሰጠን ነገር ላይ ፕራክቲስ ማድረግ ነው ያለብን። ሰይጣንን ማዘዝ ፕራክቲስ ማድረግ፣ የእግዚአብሔርን ቃል መስማት ፕራክቲስ ማድረግ፣ እግዚአብሔር የሚለውን ነገር በራስ ላይ አፕላይ ለማድረግ መጣር። በዚህ ውስጥ ፈተና የሚሆኑባቸው ሰዎች አሉ። ፈተና የሚሆኑ ለምን የእግዚአብሔር ስራ እንዳያወጣ ቢዚ እንድትሆኑ ማለት ነው። ያንን ሁሉ ኢግኖር ታደርጉና በጌታዬ በመድኃኒቴ በኢየሱስ ክርስቶስ ደም እዚህ ሰውዬ ላይ እዚህ ሴትዮ ላይ ሆኖ የሚሟገተኝ የጨለማ አገዛዝ በደምህ የታሰረ ይሁን፣ በቃልህ የታሰረ ይሁን፣ በልጅ ሰም የታሰረ ይሁን ስንል እናስራለን ማለት ነው። ቀኔን ላንተ አሳልፌ ሰጠው፣ ህይወቴን ላንተ አሳልፌ ሰጠው፣ የሚያሳስቡኝን ነገሮች ሁሉ በእጅህ አሳልፌ ሰጠው ብለን ለሱ ሰተን በአምነን ሲሆን ሰይጣንን ሙሉ በሙሉ ማሸነፍ እንችላለን። የማርቆስ ወንጌል ምዕራፍ 16 ቁጥር 17 እንዲህ ይላል፣ ያመኑትን እነዚህ ምልክቶች ይከተሏቸዋል። ያመኑትን ምን ያሉትን? ያመኑትን። ካላመንን አይሆንም፣ የሚከተለን ነገር አይኖርም። ያመኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስም ቋንቋ ይናገራሉ፣ እባቦችንም ይይዛሉ። ይሰማል። እባቦችንም ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም። ምን ማለት ነው ይሄ? አውቆ ጠጥቶ ይገለኛል አይገለኝም ብሎ እግዚአብሔርን መፈተን አይደለም። ሰዎች መርዝ ቢሰጧችሁ በእግዚአብሔር የምታምኑ ከሆነ አይነካችሁም ነው የሚለው። የሚገድል ነገር እንኳን ቢጠጡ አይጎዳቸውም። በድዌዎች ላይ እጃቸውን ይጭናሉ፣ እነዛም ይፈወሳሉ። ምን ማለት ነው ይሄ? በሰይጣን ላይ ኃይል አላችሁ ማለት ነው። በጌታ በኢየሱስ ክርስቶስ ስም ብላችሁ ብታዙ የሚያስወጣ ማለት ነው። አሁን ሰው ይህን ፕራክቲስ ማድረግ ይፈራል። አዶ ነው ዋይ እግዚአብሔር የሰጠንን ነገር ፕራክቲስ ማድረግ የምንፈራው ራሱ ጤናማ አይደለም። በጌታ በኢየሱስ ክርስቶስ ስም ሰዎች ሲታመሙ ማለት እንችላለን። ራሳችን ስንታመም በጌታ በኢየሱስ ክርስቶስ ስም ውጣ ልንል እንችላለን። ለምን? ኃይል ሰጠኋችሁ፣ ምንም አይነካችሁም። ለከሌላ ያለ ለከበደ ሰጠኋል አለ። ይህን ስልጣን ሰጠኋችሁ ያመኑትን። እምነት ወሳኝ እንደሆነ ብታምን ይሄን ተራራ ከዚህ ልቀቅ ብትል ይሆናል ነው ያለው አይደል? ይሄን ተራራ ከዚህ ወደ ግን እምነት የለንም። የስናፍጭ ቅንጣት እምነት ቢኖራችሁ ነው የሚለው። ስለዚህ በዛ እምነት ስናዝ የምንለው ነገር ሁሉ ይሆናል። ለምን? የእውነተኛ ስልጣን ስለተሰጠን፣ እውነተኛ የልጅነት ስልጣን ስለተሰጠን። ይሄ ስልጣን የተወሰኑ ሰዎች ስልጣን ስላልሆነ ምንድነው የሚያስፈልገን? እምነት። ያመኑትን እነዚህ ምልክቶች ይከተሏቸዋል። በአዲስ ቋንቋ ይናገራሉ፣ እባብ ቢይዙ አይጎዳቸውም፣ የሚገድልም ነገር ቢጠጡ አይጎዳቸውም። ይሄ ቀላል ስልጣን አይደለም። አንድ አሳየዋችሁ ማለት ነው። ሉቃስ 10 ቁጥር 19 ደግሞ እንደዚህ ይለናል፣ እነሆ በእባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጠኋችሁ። ምን? ህመም ጠላታችን ነው። ችግር ጠላታችን ነው። ንትርክ ጠላታችን ነው። ኤኒቲንግ ሰላም የማይፈልግ ነገር ሁሉ የሰይጣን ነው። ሰይጣን ከሳሽ ነው። ውሸታም ነው። መክሰስ ይወዳል። ሲከሳችሁ ለዛ መልስ ስትሰጡ ኧረ እኔ አይደለሁም ምን የለሁበትም ለእግዚአብሔር ያለውን ጊዜ ይበላል። እንደዚህ አድርገሻል፣ ኧረ እኔ አላደረኩም አንተ ነህ አንቺ ነሽ። የሰይጣንን ስራ ስታውቁት በጌታ በኢየሱስ ክርስቶስ ስም በዛሬ ቀኔ ላይ ልትቆም የተነሳ ይሄ ጨለማ አገዛዝ በልጅነት በተሰጠኝ ስልጣን አዝሃለሁ። በቀራንዮ በፈሰሰው ደም ወደ አጠገቤ እንዳደርስ እግዚአብሔር ምስክሬ ነው፣ አይቀርብም እናንተ ጋር። እነሆ በእባቡና በጊንጡ ላይ ትረግጡት ዘንድ ምን ታረጉት ዘንድ? ትረግጡት ዘንድ በጠላትም ኃይል ላይ። ምንድነው ጠላት? ሰዓት የሚበላ ነገራችሁን የሚያበላሽ በውሸት የሚከሳችሁ ሁሉ ጠላት ነው። ጠላት ማለት ያ ሰውዬ አይደለም፣ እዛ ሰውዬ ላይ ሆኖ እናንተ ጋር ሌላ ሜሴጅ እንዳታስተላልፉ የሚንፈራፈረውን ሰይጣን በጌታ በኢየሱስ ክርስቶስ ስም ስትሉ ስልጣን አላችሁ። ከእግራችሁ በታች ልትረግጡት ላይ ስልጣንን ሰጠኋችሁ። ሰጠኋቸው አይደለም፣ ሰጠኋችሁ፣ ለሁላችሁ ማለት ነው። ሰጠኋችሁ፣ የሚጎዳችሁ ምንም የለም። ይሄ ሉቃስ ላይ ነው እንግዲህ ቅድም እዛ ጋር አይተነዋል። ማርቆስ ወንጌል ላይ ሉቃስ ላይም እንደዚህ ላይ። ነገር ግን መናፍስት ስለተገዙላችሁ ደስ አይበላችሁ። ምን? ለምሳሌ ሰይጣን ስላወጣችሁ ደስ አይበላችሁ። ሰውን ስላዳናችሁ በዛ ደስ አይበላችሁ። ለምን ደስ አይለንም? ምን ማለት ነው? አዎ ከዛ የተሻለ ነገር ስላለ። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። ስማችሁ ግን በሰማይ ስለተጻፈ በዛ ደስ ይበላችሁ።
አይሽ ማውጣት የምችለው ስልጣንህን ፕራክቲስ ማድረግ የምችለው ምን ስለሆንክ ነው? ስምህ በሰማይ ስለተጻፈ ነው ማለት ነው። ኃይልህን እየተጠቀምክ ያለው በዛ ደስ ይበላችሁ። ሰይጣን ስለታዘዘላችሁ በዛ ብቻ ደስ አይበላችሁ። ሰዎችን ከበሽታ አድናችሁ ስለሆነ በዛ ደስ አይበላችሁ። ስማችሁ በሕይወት መጽሐፍ ላይ ተጽፏል ወይ? በሕይወት መጽሐፍ ላይ ስለተጻፈ በዛ ደስ ይበላችሁ ነው የሚለው። መዝሙር 91 ላይ ደግሞ ምን ይላል? አሁንም ደግሞ ማለት ነው በተኩላና በእባቡ ላይ ትጫማለህ። እባብና ተኩላ ማለት ምንድን ነው? እባብና ተኩላ ማለት እባብ ማለት ታስታውሱ እንደሆነ አዳምና ሔዋንን ያሳተ የዘላለም ጠላታችን ከእግዚአብሔር ጋር እንዳንኖር የሚያደርገን የእግዚአብሔርን ቃል እንዳንናገር የሚያደርገን እውነተኞች እንዳንሆን የሚያደርገን ምንም አይደለም። እንዲህ ባትይስ አንቺ ሴት አይደለሽም፣ እንዲህ ባታስተምሪስ አንቺ ብትሰበሰቢስ፣ አንቺ ልጆችን እንዲህ ብትይስ፣ አንቺ እንዲህ ብትይስ ታት የሰይጣን ስራ። ለምን አንድ ሰው ነፍስ ሊድን ይችላል? እኔ በመናገረው 2 ሰው ሊድን ይችላል፣ 3 ሰው ሊድን ይችላል። አይ ተይ፣ ኧረ ተይ ቁጭ በይ፣ እንትን ዘፈኑ ነው የሚያምርብሽ፣ ኧረ ድራማው ነው የሚያምርብሽ፣ አይ ይሄ ምናምን ዋይ ናት የእግዚአብሔር ቃል። በተኩላና በእባቡ ላይ ትጫማላችሁ፣ አንበሳውንና ዘንዶውን ትረግጡታላችሁ፣ ሁላችሁ ትረግጡታላችሁ። ይሄ ስልጣን አለው እያንዳንዱ ክርስቲያን በክርስቶስ የሚያምን። ለምንድን ነው አለ? በእኔ ተማምኗልና፣ እምነት በእኔ ተማምኗልና አስጥለዋለሁ፣ ከሰይጣን አስጥለዋለሁ፣ ከዲፕሬሽን አስጥለዋለሁ፣ ከራስ ምታት አስጥለዋለሁ፣ ከድግምት አስጥለዋለሁ፣ ከገዳይ መንፈስ አስጥለዋለሁ። ለምን? በእኔ ተማምኗልና፣ ስሜንም አውቋልና፣ እግዚአብሔር የሚለውን ቃል አውቋልና እጋርደዋለሁ። ለምንድን ነው ታዲያ እየተጨፈጨፍን ያለ ነው በሰይጣን? ታዲያ ለምንድን ነው በህመም እየተሰቃየን ያለ ነው? በቃሉ ሰይጣንን ስለማናዝ፣ በእግዚአብሔር ቃል ስለማንሟገተው፣ በቀራንዮ በፈሰሰው ደም ስለማናግደው። ይጠራኛል እመልስለትም አለው። ምን ይላል? ይጠራኛል እመልስለታለሁ። እግዚአብሔር ስንለው አቤት ይላል እግዚአብሔር። አፋችን በሆነ ነገር ተሞልቶ ልባችን ደግሞ በብዙ ነገር ተሞልቶ ስለሆነ ቦታ የለውም የእግዚአብሔርን ቃል ልንቀበልበት የምንችለው። ሞልተናል፣ በክፋት ሞልተናል፣ እግዚአብሔርን በማያስደስት ቂም ሞልተናል። መዓት ሰዎችን በልባችን ይዘናቸዋል። ተቀብሮ ቦታ የለም የእግዚአብሔር ነገር የሚጨመርበት። ያንን ባዶ ማድረግ ያስፈልጋል። ይቅርታ ልናደርግ ለሰዎች ግድ ይላል፣ ለገደሉን እንኳን። ምክንያቱም ኢየሱስ ክርስቶስ ለገደሉት የሚሰሩትን አያውቁምና አባቶ ይቅር በላቸው። እነዛ ሰዎች ላይ ያለውን መንፈስ የምትቃወሙት እነዛን ሰዎች ይቅር ስትሉ ነው። ይቅር ሆዳችን ውስጥ የሞላ ነገር ካለ ከረጢታችን ሞልቷል። እግዚአብሔር የሚቀመጥበትና የሚያስቀምጥበት ቦታ አይኖረንም። ያንን ኢምፒቲ ማድረግ ያስፈልጋል። ባዶ መሆን አለብን እግዚአብሔር የሚሰጠንን ነገር ለመቀበል፣ የእግዚአብሔርን መልእክት ለመስማት። እግዚአብሔር ተናግሮኝ አያውቅም የሚሉ ሰዎች አሉ። እግዚአብሔር በየቀኑ ይናገራል። በቃሉ ይናገረናል፣ በአስተማሪዎች ይናገረናል፣ በልጆቻችን ይናገረናል፣ በተለያየ ነገር እግዚአብሔር ይናገረናል። ነገር ግን እግዚአብሔር ወርዶ እንዲያናገረን ከፈለግን ቃሌን ሰጥቻችኋለሁ ነው የሚለን። ቃሌን ሰጥቻችኋለሁ፣ ቃሌን ስላልሰማችሁ ነው የሚለን ማለት ነው። ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ምን አሳየዋለሁ? ማዳኔን። ከምን የሚድነው ምንድን ነው? የታመመ ሰው ነው። ማዳኔንም አሳየዋለሁ ለጠየቀ ማለት ነው። በስሙ ለተማመነ በተሰጠው ስልጣን ላይ አዎ የልጅነት ስልጣን አለኝ ባለ ሰይጣንን ስናድዘው በልጅነት በተሰጠኝ ስልጣን በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም አዝሃለሁ ውጣ። በጉባኤ መሃል፣ በቤተሰብ መሃል፣ በየትም ቦታ ላይ ያገኛችሁትን በራሳችሁም ላይ ያልሆነ መንፈስና ያልሆነ ሐሳብ የሚያመጣውን በቀራንዮ በፈሰሰው ደም በልጅነት በተሰጠኝ ኃይል ከውስጤ ውጣ። ቂም ሊሆን ይችላል። ቂም ህመም ነው። ይሄ በራሴ ነው የምነግራችሁ። እየጻፍኩኝ ምን እያልኩኝ የሚይዛቸው ነገሮች እግዚአብሔር ይሄን ካልታውሽ ለእኔ አገልጋይ መሆን አትችል። እውነት ነው። ከሌም በደለኝ ሙሉ ነኝ ማለት ነው። አምፉል ኦልሬዲ። ምን እጨምራለሁ እዚህ ላይ? የእግዚአብሔርን ነገር ምን እጨምራለሁ? ምንም መጨመር አልችልም። ኦልሬዲ ሞልቻለሁኛ። በብዙ ሰዎች በሰሩት ነገር ራሴን ሞልቻለሁ። ያንን ግን ባዶ ሳደርገውና ለአምላኬ እጅ ስሰጠው፣ ለጌታዬ እጅ ስሰጠው እኔ ባዶ ነኝ። የሚሞላ ነገር አለኝ። እግዚአብሔር ሊቀመጥበት የሚችለው ቦታ አስተካክያለሁ ማለት ነው። ስለዚህ ስልጣን አንቺም እኔም እርሶም ሁላችንም አለን ማለት ነው። በጌታ በመድኃኒቴ በኢየሱስ ክርስቶስ ስም ብለን ሰይጣንን ልናዘው ስልጣን አለን። ደስ አይልም? እዘዙት፣ ውጣ በሉት። በንግግር ሊጎዳችሁ ሲነሳ፣ በውሸት ሊከሳችሁ ሲነሳ፣ አንተ የውሸት ከሳሽ መንፈስ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም አዝሃለሁ። ከያዝከው ስሜ ከአፍህ በክርስቶስ ደም አስጥልሃለሁ በሉት። ጥሎ ወደሚሄድበት ይሄዳል።
ያዕቆብ 4:7 ላይ እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ። ምን ታደርጉ? ስቴጁ ይሄ ነው። እንግዲህ ለእግዚአብሔር ተገዙ። ለእግዚአብሔር መገዛት ማለት ምንድነው? ለቃሉ ላለው በቂም በበቀል በምናምን መኖር አንችልም ማለት ነው። ለእግዚአብሔር መገዛት ማለት እግዚአብሔር ጋር ራስን መጣል ማለት ነው። ለእግዚአብሔር ራስን መስጠት ማለት ነው። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት። አያችሁ፣ ለእግዚአብሔር ስንገዛ ለዲያብሎስን መቃወሚያ ኃይል አለን ማለት ነው። ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ወደ እናንተ ይመጣል አይደለም፣ ከእናንተ ይሸሻል። ዲያብሎስ እቃወምሃለሁ፣ ሰይጣን በጌታዬ በመድኃኒቴ በኢየሱስ ክርስቶስ እቃወምሃለሁ ስንለው ራሳችንን በእግዚአብሔር እግር ስር ስለጣል ነው። ራሳችንን በእግዚአብሔር መጣል ማለት ውስጣችንን ባዶ ማድረግ፣ ከቂም ከበቀል ከውሸት፣ በተለይ በውሸት ሰዎችን ከመክሰስ የከሳሽ መንፈስ እሱ ስለሆነ የወንድሞች ከሳሽ ይባላል። ከሳሾች ከሆንም በውሸት ሰይጣን እኛ ጋር አለ ማለት ነው። ከከሳሽነት ከውሸት ምስክርነት ያልተደረገውን ነገር ተደረገ ከማለት ንጹህ እንሆንና ራሳችንን በእግዚአብሔር እግር ስር ጥለን ሰይጣንን እንቃወመዋለን። ሰይጣንን ተቃውሙት ከእናንተም ይሸሻል። አብሯችሁ ይቆማል አላለም፣ ይሸሻል። ስለዚህ ራስሽን የማዳን ኃይል አለሽ ማለት ነው። ራስን የማዳን ኃይል አለ ማለት ነው። ራስን የማስጣል ማንነት አለ ማለት ነው። በዚህ ሁኔታ እግዚአብሔርን እንጠይቀዋለን ማለት ነው። ወደ እግዚአብሔርም ቅረቡ ወደ እናንተም ይቀርባል ይለናል። 18 ላይ ደግሞ ያዕቆብ ወደ እግዚአብሔር ቅረቡ። ቅድም ራሳችሁን ለእግዚአብሔር ተገዙ አለ አይደል? ዲያብሎስን ተቃውሙት። አሁን ደግሞ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እግዚአብሔር ወደኛ እንዲቀርብ እኛ መጀመሪያ መቅረብ አለብን። ራሳችንን ለሱ ማቅረብ አይደል? ባዶ አድርገን ራሳችንን ማለት ነው። ከተንኮል፣ ከክፋት፣ ከምቀኝነት፣ ያልሰሙትን ሰምቻለሁ ብሎ ከማለት፣ ያላዩትን አይቻለሁ ብሎ ከመመስከር ራሳችንን ባዶ እናደርግና የበደሉንን ሁሉ በእሱ እጅ ሰጥተን ራሳችንን ንጹህ እናደርጋለን ማለት ነው። ንጹህ ለማድረግ እንጥራለን። ቀላል ነገር አይደለም የምለው፣ ግን ይቻላል። የሚቻለው ጥቅሙ ብዙ ስለሆነ፣ የሚጠቅመን ነገር ብዙ ስለሆነ እነዚህ ኩታንኩት ሰዎችን እዚህ ውስጥ አፍነን እግዚአብሔርን ቦታ እናሳጠው። እግዚአብሔር በልባችን የሚያርፍ አምላክ ነው። በውስጣችን የሚቀመጥ አምላክ ነው። የመንፈስ ቅዱስ ማደሪያዎች ነን። እዛ ውስጥ ብዙ ኩታንኩቶችን ማሳደር አይቻልም። አሁን 7ቱ ነገሮች ምንድን ናቸው? ኃጢአትን መናዘዝ። አባቶይ አንተን የማያስደስትበት ቦታ የቆሙ እግሮቼ፣ አንተ የማያስደስቱ ነገሮችን የተናገሩ አንደበቶቼ፣ አንተ በማትከብርበት ቦታ ላይ የሰራኋቸው ስራዎቼ በሙሉ አባቶይ እናዘዛለሁ በፊትህ ነውና። ኃጢአታችንን ያውቃል። ሳንሰራውም ከሰራነውም በኋላ ሰርተነውም በእግዚአብሔር ፊት ኃጢአታችን የታወቀ ነው። ስለዚህ ንስሐ እንገባለን ማለት መናዘዝ። መጀመሪያ አንደኛ መናዘዝ፣ ሁለተኛ ንስሐ መግባት፣ በዛ ቦታ ላይ ላለመመለስ ማለት ነው። ሁለተኛ ንስሐ እንገባለን። ንስሐ መግባት ማለት ምንድን ነው? ኃጢአተኛ ሳንሆን ንጹህ ሆነን በቃ ኗሪዎች አይደለንም። ንስሐ የሁል ጊዜ ስራችን መሆን አለበት። እግዚአብሔር ሆይ በማወቅ ባለማወቅ፣ በድፍረት ቃልህን ባለመስማት የሰራኋቸው በደሎች ሁሉ በሰውም ላይ በራሴም ላይ በጌታ በኢየሱስ ክርስቶስ ስም ይቅር በለኝ፣ በደለኛ ነኝ። በደለኛነታችንን አሰብን፣ ንስሐ ገባን፣ ይቅርታን እንቀበላለን ማለት ነው። እግዚአብሔር ይቅር እንዳለን ማወቅ አለብን። ይቅርታን እንቀበልና የበደሉንን ሁሉ በደላቸውን እንተውላቸዋለን። ምን ማለት ነው? አይ እንትናን እንኳን ልተውላት አልችልም፣ አየለን እንኳን እንደዛ ያረገኝን 40 ዓመት ያሰቃየኝን 30 ዓመት ያሰቃየችኝን አለቃት። በቃ ያቺ አንድ ስንጥር ልባችን ውስጥ የተሰነቀረች ሴትዮ ማአት ነገር ታስቀማናለች፣ ማአት ነገር ታስወስድብናለች። ለምን? እናንተ ይቅር ካላላችሁ ይቅር አትባሉ። ትልቁን ነገር ላጣን የራሴን ይቅርታ እዚህ ጋር ያለውን ለከስካሳ ነገር አልተውም በማለት ማለት ነው። ስለዚህ ይቅር እንላለን ማለት ነው። ስንት ደረስን? ይቅር እንባላለን 3፣ የበደሉንን ይቅር እንላለን 4። 5ኛው ምንድን ነው? በአፋችን መናገር ማወጅ ማለት ነው። የበደሉኝን ሁሉ ይቅር ብያለሁ። ማናቸውንም የሰይጣን ነገር በውስጤ አንተ ማትወደውን ነገር ሁሉ በጌታ በኢየሱስ ክርስቶስ ደም ነቅለህ ጣልልኝ። አሁን ምን እንጠየቀን ማለት ነው? ዲሊቨራንስ፣ መዳንን፣ በእግዚአብሔር ኃይል መዳንን፣ ራሳችን በራሳችን መዳንን ማለት ነው። እነዚህን ተከትለን አሁን ደግሞ በውስጥ ያለ ህመም እንድንድን ዲሊቨራንስ እግዚአብሔር እንጠይቀዋለን ማለት ነው። ጌታ ሆይ ከዚህ ሁሉ አድነኝ ስል እግዚአብሔር ራሱ ብሎክ ያደረገንን ነገር ያሳየናል። ቂም ሊሆን ይችላል፣ ሰዎችን ሰብስቦ መያዝ ሊሆን ይችላል፣ ወይንም ደግሞ እውነት ይቅር ብያለሁ ብለን ባፋችን በውሸት ራሱ ልባችን ውስጥ ካሉ ያ ሁሉ ነገር መዳናችንን ወይንም ዲሊቨር መደረጋችንን
ይዘጋል። ብዙ ቦታ ሄዶ ሰው ወድቆ ዲሊቨራንስ አገኘ ሲባል በጣም ነው የሚገርመኝ። ደረጃዎች አሉት። ያ ሰውዬ የሆነ ቦታ ሄዶ ዲሊቨራንስ ስለተደረገ ዲሊቨራንስ ተደረገ ማለት አይደለም። መጀመሪያ ሰይጣን እንዴት ሊገባ ቻለ? what is the open door for that? ምን በር ተከፍቶለት ነው? ሰይጣን አለ ራይቱ አንድ ሰው ጋር አይቀመጥም። ራይት ይዞ ነው ይሄን አርጋለች ይሄ አለ ብሎ ዶሴ ያለው የሚከራከርበት ቂም ይሆናል። የተለያዩ ነገሮች የምንወድቅባቸው ነገሮች ሊሆኑ ይችላሉ። እነዛን ሰብስቦ ነው በውስጣችን ሊያደር የሚችለው እና ማውጣት የምንችልበት ነገር ያንን ክሊር አድርገን ነው ማለት ነው። አሁን ዲሊቨራንስ እግዚአብሔርን እንጠይቋለን። ጌታ ሆይ ከያዘኝ ነገር ሁሉ አላቀኝ ስንለው እግዚአብሔር ያላቅቃል። ህመምም ተንኮልም ክፋትም ምንም ነገር የሚያመጣብን የመጀመሪያው የወደቀው እባብ ነው፣ የወደቀው መልአክ እሱ ነው። በቃ ሲጀመርም ሲጨረስም ጠላታችን ማለት ነው። ያን ማለት ነው በአንተ ቁስል እኛ ተፈወስን። የኔን ቁስል የኔን ህመም ኢየሱስ ክርስቶስ እንደከፈለልኝ ያ ከሆነ የተከፈለ ዳኔ መክፈል የለብኝም። ስለዚህ በሱ ላይ በቀራኒው በፈሰሰው በቀራኒው በተወጋው ጎኑ ድኛለሁ ብለን ስንለው ሰይጣን ራይትኛ ላይ የለውም። ራይቱን በዚህ እንሰብራለን ማለት ነው። ስድስተኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አዛሃለሁ። በእኔ ስልጣን በመሐሌት ስልጣን በምናምን አይደለም። በእግዚአብሔርን ስም የሚጠራ ሁሉ ይድናል ነው አይደለ? የእግዚአብሔርን ስም ጠራሁብህ። የጌታ የኢየሱስ ክርስቶስን ስም ጠራሁብህ። በቀራኒው በፈሰሰው ደም እንድትወጣ ሳይሆን ውጣ አዛሃለሁ፣ በተሰጠኝ ስልጣን አዛሃለሁ ብለን ነው የምናዘው ማለት ነው። ሰይጣንን የመጨረሻው ነገር ማዘዝ ነው። ከዛስ የመጨረሻው ነገር ማዘዝና እግዚአብሔርን ላደረገልን ዲሊቨራንስ ላደረገልን ነገር ሁሉ እግዚአብሔርን እናመሰግነዋለን። ምንድነው እግዚአብሔር የሚለው? አመስግኑ፣ ለምኑ፣ ጥያቄያችሁን ሁሉ አሳውቁ። ይሄንን እፈልጋለሁ ብላችሁ ስላሳሰባችሁ ነገር አሳውቁ። ስለ ጤና ከሆነ ስለ ጤና፣ ስለ ልጆች ከሆነ ስለ ልጆች፣ ስለ ምትኖሩበት ኑሮ ስለ ኑሯችሁ፣ ስለ ስራ ከሆነ ስለ ስራ። እግዚአብሔር ሆይ በዚህ ነገር ላይ አሳስባለሁ፣ ነገር ግን ቀድሜ አመሰግንሃለሁ፣ ስላረክልኝም አመሰግንሃለሁ። በጸለያችሁ ሰዓት እንደተቀበላችሁ እመኑ ብሏል። ስለዚህ የዚህ ሁሉ ነገር ዋናው መጠቅለያው ምንድነው? እምነት እና የተሰጠንን ስልጣን ማወቅ ነው። ለዛሬ እግዚአብሔር በዚህ ሁኔታ ላይ ነው እንዳስተምር ፈቃዱ የነበረው። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ማክሰኞ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።